ለብቻችሁ በር ዘግታችሁ የምታለቅሱበትን ጉዳይ የስውሯ ማርያም ዛሬ እንባችሁን ትጥረግላችሁ። ለቅሶ ከቤታችሁ ታስወግድላችሁ። እንባ ከቤታችሁ ታስወግድላችሁ። ትዳር ይዣለሁ ግን ልጅ የለኝም። ምን የለኝም? ግዴላችሁም እስቲ ልጅ የለኝም በሉ። ትዳር ውስጥ ልጅ በማጣት ያለው ፈተና ከባድ ነው ወገኖች። የትኛው በር ይከፈት ስላችሁ ግማሻችሁ የጤና አላችሁ፣ ግማሻችሁ የበረከት አላችሁ፣ ግማሻችሁ የትዳር አላችሁ፣ ግማሻችሁ የልጅ አላችሁ። የደስታውንም በር ይክፈትልን፣ እየነደደ ያለውንም እሳት ያጥፋልን። መዝሙር 101 ቁጥር 2 ላይ እንዲህ የሚል ቃል እናነባለን። ማይዜ ተመጽሐቤ ይለዋል። ወደ እኔ መቼ ትመጣለህ ይለዋል። እስቲ ሁላችሁም ጠይቁት እስቲ እግዚአብሔር ወደ እኔ በሉ፣ መቼ ትመጣለህ? መዝሙር 56 ቁጥር 3 ላይ መልሱን ይመልሳል። ምን ብሎ? እምነቴን በአንተ ላይ አደርጋለሁ በእግዚአብሔር ታምኛለሁና አልፈራም ይላል። እስቲ በእግዚአብሔር ታምኛለሁ በሉ። ምን አለ? ምን አለ? አልፈራም። አምላክሽ አያድንሽም ይሉኛል፣ አንተ ግን መጠጊያዬ ነህ። አንተን ተጠግቻለሁና ከጠላት አመልጣለሁ ይላል ዳዊት። እግዚአብሔርን ተጠጋችሁ ከጠላት ዳናችሁ። ድንግል ማርያምን ተጠጋችኋት፣ ያውም ታምረኛዋን የስውሯን ማርያም። እዚህ እንኳን ያዛኝቷ የእናታችን ድንግል ማርያም ስዕል ነው። እንዴት እንደሚያምር ይታያችኋል አይደል? ከፊት ለፊት ያላችሁ አንድ ስዕል ነው ማስታወሳችሁ። ከኔ ጋር ናችሁ? ስዕሉ እዚህ ጋር የለም፣ በህሊናችሁ ውስጥ ግን አስታውሱት። መድኃኔ ዓለም የማርያም ልጅ በር እያንኳኳ ምን እያንኳኳ? ምን እያንኳኳ? ዳዊት የጠየቀው ጥያቄ መቼ ትመጣለህ ነው ያለው። እሱ ግን ምን እያደረገ ነው? መድኃኔ ዓለም የእናቴ ልጅ መድኃኔ ዓለምማ ከእናቱ ጋር መጥቶ ነበረ። በሚልኪያስ እንዲህ ብሏቸዋል፣ አፍቀርኩክሙ አላቸው፣ ወድጃቸዋለሁ አላቸው። እስቲ በሉ እናንተ ወንዶች አትሸነግሉ ሴቶቹን። እንደው እህል ይበላልኝ ውሃ ባፊ አልዞረም፣ ሰማይ ሊደፋብኝ ነው አንቺን ካልሰማው ካላየው ካላገኘው እያላችሁ አትደልሏቸው። የሰው ልብ ደግሞ አታንጠልጡ። ማታገቧቸውን ስሙ እናገባለን እያላችሁ ድንግል ማርያም እንዳታሳዝኑ ነግሬያችኋለሁ። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትትና ወደ ልልና የወጣንባት መሸጋገሪያችን የጭንቋ ደራሽ የክፉ ቀናችን ድንግል ማርያም እንባችንን የጠረገችልን ጉድለታችንን የሞላችልን መራራውን ያጣፈጠችልን ከሞት መንጋጋ የነጠቀችን የስውሯ ማርያም እናታችን ስሟ የከበረ ይሁን። እስቲ የተደረገላችሁ አመስግኗት። ለወላዲተ አምላክ ለጌታ እናት ለአማኑኤል እናት ያንሳታል። አመስግኗት። ሊቁ ኢትዮጵያዊ ቄርሎስ መፍቀሬ ድንግል አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታቱ ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው አንድ ነገር ልናገርና ወደ ትምህርቴ ሐሳብ ገባል። ቅድም እየመጣን ወደዚህ በመንገድ ላይ አብረውኝ በእንግድነት የመጡ አንድ መምህር ነበሩ። እዚሁም በመካከላችን ባወደ ምሕረት አሉ።
በተራራ ላይ ያለች አንድ ቤተክርስቲያን በዚህ አቅራቢያ አየውና ያችን ቤተክርስቲያን ተደንቄ ፎቶ ሳነሳት የአባ ጊዮርጊስ ዘጋስጫን ድርሰት ያንን የጸሎት ቃል ሊቆ ወንድሜ መምህሬ ያስታወሱኝና እዚህ ቁጭ ካልኩ በኋላ ያ ነገር በውስጤ መጣ። እንዲህ ይላል አባ ጊዮርጊስ ዘጋስጫ በሰማይ ያለችውን በላይ በሰማይ ያለውን መላእክት የሚያገለግሉባትን ሀገረ ሰማይ ይመለከትና በሰማይ መላእክት የሚያገለግሉትን አገልግሎት ተገልጦለት ያይና በምድራዊት ቤተ መቅደስ የተሰበሰብነው እኛ ምድራውያን አገልጋዮቹ የምናገለግላትን ወይም የተሰበሰብንባትን ቤተ መቅደስ በሰማይ ካለችው ጋር ያነጻጽራል። ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርያ ዘበሰማያት ቤተ ክርስቲያን እሰትትሜሰል በጽራርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጼውር ወኪሩቤል። ለዚች ቤተ ክርስቲያን አለ። እስቲ ሁላችሁም ለዚች ቤተ ክርስቲያን በሉ። በሰማይ በአርያም ያለ ሥርዓት አላት። ቤተ ክርስቲያን ጽራርያምን ትመስላለች። ልብ አድርጉ። የቆማችሁባት ቤተ ክርስቲያን ቀላል አይደለችም። ምንን ትመስላለች ብላችሁ መሰከራችሁልኝ? ኧረ ባዛኝቷ ምሳል በላችሁ። ሰንበት እየጾማችሁ ነው። እስቲ ጽራርያም በሉ። ቤተ ክርስቲያን ጽራርያምን እንዴት መሰለች ሲል አባ ጊዮርጊስ ዘጋስጫ ሁለቱን ያነጻጽርልናል። የሚገርም እኮ ነው። በሰማይ ያለችውና በምድር ያለችውን አሁን ሳልነግራችሁ ጥያቄ ጠይቃለሁ። ከመለሳችሁልኝ እንደው ምን አደርግላችኋለሁ? መነኩሴ የሚሰጠው የለውም። እንደው እንዳላጨበጭብ ደግሞ ማይክ ይዣለሁ። በሰማይ ያለው ቤተ መቅደስ ይበልጣል? በምድር ያለው ቤተ መቅደስ ይበልጣል? በሰማይ የምትሉ እጅ አሳዩኝ። አቤት 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 ናፍቋችኋል ማለት ወደ ሰማይ አውርዱ። በምድር የምትሉስ እስቲ እንዳንበላ ብላችሁ ነው እንዴ? በምድር የምትሉ እስቲ ከፍ አድርጉ። እሺ አውርዱ። ለማንኛውም እንዲህ ነው የሚለው በሰማይ ያለችው ቤተ መቅደስ አለ በሉላችሁ። ታቦተ ብርሃን አለባት፣ መንበረ ብርሃን አለባት፣ መንጦላይተ ብርሃን አለባት፣ መሰዊያ አለባት። ስንት ነገር ነገርኳችሁ? ኧረ በማርያም ሂሳብም አልተማራችሁ? ስንት ነገር ተስማሙ። በመስኮት የተማራችሁ አራት እኔ ነገርኩት። ስንት ነገርኳችሁ? ታቦተ ብርሃን 1፣ መንበረ ብርሃን 2፣ መንጦላይተ ብርሃን 3፣ መሰዊያ ስንት ነገርኳችሁ? ቤት ባለው ቤተ መቅደስ ውስጥ በሰማይ ባለው መቅደስ ውስጥ በዚህ ቤተ መቅደስ ውስጥ ሲልና አይኑን ደግሞ ወደ ምድራዊት ቤተ መቅደስ ሲያነሳ በዚህም ቤተ መቅደስ ታቦተ ብርሃን፣ መንበረ ብርሃን፣ መንጦላይተ ብርሃን፣ መሰዊያ አለ አለ። እኩል ሆነ አይደለም? መልሷ። አሁን ብልጫ ብላችሁኛል አይደል? ምን ሆነ አሁን? ቆይ ደግሞ አሁን አትቸኩል። እኩል አይደለም፣ የሚበልጥማ አለ። እግዚአብሔር ከሁላችን ጋር ይሁን። አሁን በሰማይ ባለው መቅደስ ውስጥ በሉ። እንደው ተቸገሩ።